በሐራም እስካላዘዘሽ ድረስ ባለሽን መርሐባ ማለት በቃ በሐራም እስካላዘዘ ድረስ ያዘዘሽን ነገር መርሐባ በይው ምን አለበት ምን ይከሰታል መርሐባ ብትዩ አንደኛ መርሐባ ማለት አንዳንዶቹ ይገርማቸዋል ተረስቶ ማለት ነው ምን አሉ አንድ ዓለም አይሮፕላን ላይ በራቸዋል አሉ አወረናል አሉ ፓይለቶች ካላችሁም እዚህ ገና ምን እንደሚለው መጀመሪያ ልትበር ስትል ዛሬ በካፕቴን ስሙ ይነሳ አንድ ሰው ነው አዛዡ ወይስ 100 ሰው ነው የሚያዘው ስንት ሰው ነው የሚያዘው አንድ ሰው አጠገቡ እኮ ሌላ እኮ ካፕቴን አለ እዚህ ብዙ እኮ አይተናነሱም ባይልም በዚህ ካለው ላኪን እዚህ ጉዞ ላይ ማን ነው የሚያዘው አንድ ካፕቴን እንዴ ነው የሚያዘው አይታችኋል አሁን ልንበር ነው ቁጭ በሉ ይባላል ቀጥታ ቁጭ ይላል አይደል እንደዛ አደቡ እስኪ እዛ ውስጥ ያለ ሰው አንድ ሰው እንዴት መርሐባት ይዋለሽ ብሎ ያቃል ኒዛም እኮ ነው ኒዛም የቤቱ ማናጀር እሱ ሆነ እንበል مفهوم ولا مفهوم አሁን ለሱ መርሐባ በማለት አጠገቡ ያለው ሆስተሶቹም መርሐባ በማለታቸው የተነሳ አይሮፕላኑ በሰላም በሩ አረፋሉ ቢጣሉስ እዛ አሁን ልናርፍ ነው ላላላ አታርፍ ማለት እዚህ ያለው ተጣሉ ሁለቱ ማን ሊከሰከስ ነው በእነሱ ኺላፍ አንሰማም አሉት በር ዝጉ ሲላቸው እየበረረ ላላ እንከፍተዋለን አሉ ሆስተሶቹ ከኋላ ያሉት ምን ሊሆን ነው ይሄ አይሮፕላን ይገለበጣል ያ ሁሉ ሰው ይሞታል አይደል አሁን አንቺም ቤት ላይ እሱን መርሐባ አለማለትሽ ጠላቅ ይመጣል ቤትሽ ይፈርሳል ልጆችሽ የቲም ይሆናሉ ተበትነው በስንት አዛ ያድጋሉ መርሐባ ካልሽ ግን አለቀ እኮ ነገሩ ያለ ማናጀር የሚሄድ ካምፓኒ አይታችኋል ዱንያ ላይ طيب ቤተሰብ ማለት እኮ ዱንያ ላይ ምርጥ ሰው እኮ እንዲወጣ ቤት እኮ ሲስተካከል አገር የሚስተካከለው እኮ ቤት ሲስተካከል ነው እናት ስራዋን ስትሰራ አባትም ስራውን ሲሰራ ለሃዳ አባቶችን ሐቂቃ አባት አላህ ያርግልን እናቶችም አላህ ሐቂቃ እናት አላህ ያርግልን ዘን አንደኛው ጣዓ ነው ሁለተኛ መታመን ታማኝ መሆን ሀብቱ ብሩንም ልጆቹ እሱ በሌለበት ተርቢያ ብሩ ላይም ሁሉ ነገር ራስሽ ላይም ታማኝ መሆን ሶስተኛ ደስታውን መፈለግ ይሄ ቤትሽን ኑር ያረጋዋል ከሰራንበት አንደኛ መታዘዝ መታመን ደስታውን መፈለግ ምን የሚያስደስተው ከምግብ ይሁን ከምን ይሁን ከሁሉም ነገር የሱን ደስታ መፈለግ የመጨረሻው ፍቃዱን መፈለግ ያኔ አንድ ቦታ መሄድ ስትፈልጊ ማስፈቅጂ ወላባስ ይሄ 14 ንቁጣ ከሰራንበት አላህ ምን ሰራበት አላህ ያርጋል ቤታችን ምን ይሆናል ሰላም ይሆናል ይሄ ከተናጋስ ያው 10 ንቁጣ ለወንዶቹ ነው አራቱ ስለማን ነው ለእህቶች መታዘዝ አንደኛው ምን አለ